እሺ ፊሮል መስፍን እባላለሁ። በዋቸሞ ዩኒቨርሲቲ ሶፍትዌር ኢንጂነሪንግ 5ኛ ዓመት ተማሪ ነኝ። ይሄ ሶፍትዌር ሜትሪክስ በተመለከተ ስለ ኮስት ምንድነው፣ ኢፈርት ምንድነው፣ ስኬጁል ምንድነው እና ደግሞ እነዛ ነገሮች ደግሞ ለምንድነው የሚያስፈልጉት፣ እነዚህ ሜትሪክሶች ለምንድነው የሚያስፈልጉት፣ በሶፍትዌር ዴቨሎፕመንት ሴሽኖች አካባቢ ለምንድነው የሚያስፈልጉት፣ ይሄን ደግሞ እነሱን ደግሞ አፌክት የሚያደርጉ ፋክተሮች ደግሞ ምንድናቸው የሚለውን ከኔ ጋር እናያለን። የቀሩትን ቶፒኮች ከክላስሜቶቼ ጋር እናያለን። ስለዚህ መጀመሪያ ኮስት ምንድነው የሚለውን ኢፈርት ምንድነው የሚለውን በመጀመሪያ እናያለን። ስለዚህ እነዚህ ነገሮች ሜትሪክሶች ናቸው። አንድ ሶፍትዌርን ከምንለካባቸው ነገሮች መካከሎች ናቸው። ለምሳሌ ከኢፈርት ስንጀምር ኢፈርት ማለት አንድ ሶፍትዌር ተጠናቆ እስከሚያልቅ ድረስ የወጣው ስራ ማለት ነው። ስለዚህ ምን አይነት ኢፈርቶችን የወሰደው አንድ ሶፍትዌር ፕሮጀክት ሲሰራ፣ ስለዚህ የሚለካበትም በፐርሰንት ፐር መንዝ ነው። ስለዚህ 1% ለምሳሌ በአንድ ወር የሚጨርሰው ከሆነ 1% መንዝ በዛ ዩኒት ነው የሚለካው። ስለዚህ 4 ዴቨሎፐሮች ለምሳሌ ደግሞ 3 መንዞች ቢፈጁ 12 ይሆናል ማለት ነው። ስለዚህ አንድ ፕሮጀክት ተጠናቆ እስከሚያልቅ ድረስ ምን አይነት ስራዎችና ምን አይነት ኢፈርቶች ወጡ የሚለውን ነው በኢፈርት ዲፊኒሽን የሚሰጠው። ስለዚህ አንደኛው ቶፒክ እሱ ነው፣ አንደኛው ሜትሪክስ እሱ ነው። ሁለተኛው ሜትሪክስ ደግሞ ኮስት ነው። አንድ ፕሮጀክት ተጀምሮ እስከሚያልቅ ድረስ ምን ያክል ኮስቶች ወጡበት። ስለዚህ እነዚህ ኮስቶች የዴቨሎፐር ሳላሪ ሊሆን ይችላል፣ ለሶፍትዌር የወጣው ሳላሪ ሊሆን ይችላል፣ ደግሞ ትሬን የሚደረግባቸው ኮስቶችም ሊሆኑ ይችላሉ፣ ደግሞ በሜንቴናንስ ወቅቶች ደግሞ የሚወጡ ኮስቶች ሊሆኑ ይችላሉ። ስለዚህ ኮስት የሚለው ዴፊኒሽን ደግሞ ወይም ኮስት የሚለው ሜትሪክስ ደግሞ አንድ ሶፍትዌር ፕሮጀክት ጀምሮ እስከሚያልቅ ድረስ የወጣው ኮስቶች ጠቅላላ የሚደረግ ነው። ስለዚህ ኢፈርቱ ወይም ደግሞ ቅድም ያልነውን የወጣውን ስራ በኮስቱ ተባዝቶ የሚቀመጥ ነው ማለት ነው። ሁለተኛው ሜትሪክስ ኮስት ነው። በሶስተኛ የምናየው ስኬጁል ወይም ታይም የሚባለው ነው። ስኬጁል ማለት አጠቃላይ ፕሮጀክቱ ተጀምሮ እስከሚያልቅ ድረስ የወሰደው ጊዜ ማለት ነው። ስለዚህ በዊኮች ሊገለጽ ይችላል። ልክ ዩኒት ብለን እዛ ጋር ፒኤም ብለን እንዳየው ኢፈርት ላይ፣ ስኬጁል ላይ ደግሞ በዊኮች ሊሆን ይችላል፣ በወሮች ሊገለጹ ይችላሉ። ግን ፕሮጀክቱ ዴሊቨር እስከሚሆንባቸው ጊዜዎች ድረስ የወጣው ታይም፣ የፈጀው ታይም በሚለው ነው ዲፋይን የሚደረገው። ከዛ ከኢፈርት ጋር ያለው ሪሌሽን ደግሞ ሪሌት የሚያደርጉ ቢሆኑም እኩል አይደሉም። ምክንያቱም ምናልባት አሁን ሲታሰብ ሰው አዲሽናል የሚደረግ ከሆነ ኢፈርት የምንጨምር ቢሆን የስኬጁል ታይማችንን እንቀንሳለን ተብሎ ሊታሰብ ቢችልም፣ ግን የኮኦርዲኔሽን ችግር፣ በቲሙ መካከል ያለ የመግባባት ችግር ደግሞ ስኬጁሉን የበለጠ ደግሞ ሊጨምረው ይችላል። ለምሳሌ በሁለት ሰው አንድ ወር የፈጀ ስራ ምናልባት ኢፈርት ጨምረን ደግሞ በ15 ቀን በሳምንት እናደርጋለን ብለን 5 ሰው ብናደርግ፣ የነዚህ የ5 ሰው ኮኦርዲኔሽን ችግር ደግሞ ጭራሽ አንድ ወር የነበረውን 2 ወር ሊያደርገው ይችላል። ስለዚህ ስኬጁል የሚባለው ቶፒክ ከኢፈርት ጋር ሪሌት የሚያደርግ ቢሆንም ግን የኮኦርዲኔሽን ችግር፣ የተለያዩ ነገሮች ችግሮችን ማተር በማድረግ ብዙ ጊዜዎችን ሊፈጅ ይችላል ማለት ነው። ስለዚህ ለምንድን ነው የሚያስፈልገው እነዚህ ሜትሪክሶች ማውጣታችን፣ ኮስት ማለታችን፣ ኢፈርት ማለታችን፣ ስኬጁል ማውጣታችን ለምንድን ነው የሚያስፈልገው ስንል፣ አንድ ፕላን ለማድረግ ፕላኒንግ ነው። እነዚህ ሶፍትዌር በዚህኛው ጊዜ ጨርሰን እንደዚህ ዴሊቨር እናደርጋለን ለሚሉ ለእያንዳንዱ ስኮፖች፣ ለእያንዳንዱ ስኬጁሎች ለማውጣት ፕላን ለማድረግ በጣም ይጠቅሙናል። እነዚህን ኮስቶች ማወቃችን በጀት ስናደርግ፣ ለምሳሌ ኮስቶቹን ማወቃችን በጀት ሳላሪ ስናወጣ፣ የተለያዩ ሶፍትዌሮችን ስንገዛ፣ የተለያዩ ኢንቨስት ስናደርግ እነዚህ ነገሮች ያስፈልጉናል። ነገር የሚመጡብን ደግሞ ሪስኮች አሉ። እነዚህን ሪስኮች ደግሞ ማኔጅ ለማድረግ በዴድላይኖችን እነዛን ነገሮች ሚስ ላለማድረግ፣ በጣም ኦቨርረን የሆነ በጀቶችን ላለማውጣት እነዚህን ማወቃችን በደንብ ይጠቅመናል። ስለዚህ የተለያዩ ጥቅሞች አሉት ማለት ነው እነዚህ ሜትሪክሶች ማውጣታችን። በስተመጨረሻ የምናየው የኮስት እና የኢፈርቶችን ደግሞ ፋክተር የሚያደርጉ ደግሞ አለ። ለምሳሌ ፕሮጀክት ሳይዝ ማለት በጣም ላርጅ በሆነ ቁጥር፣ ሰፊ ፕሮጀክት በያዝን ቁጥር ሞር ኢፈርት ይፈልጋል። በጣም ስሞል በሆነ በአንድ ሰው ሊሰራ የሚችል ነገር ላይሆን ይችላል። ስለዚህ ኢፈርቶችን አፌክት ሊያደርግ ይችላል። ስለዚህ በኢፈርት መካከል ያለው ልዩነት የሚያመጣው አንደኛው ፕሮጀክት ሳይዝ ነው። ሁለተኛው ኮምፕሌክሲቲ ደግሞ በጣም ኮምፕሌክስ የሆነ
በደንብ ለምሳሌ ስትራክቸር ያልሆነ ኮድ በኖረ ቁጥር የተለያየ አይነት ፕሮጀክት ውስብስብ በሆነ ቁጥር ደግሞ የፕሮጀክቱን ደግሞ ዱሬሽን ደግሞ ከፍ ሊያደርገው ይችላል። ስለዚህ ኮምፕሌክሲቲ ማተር ያደርጋል። ዴን ቲም ኤክስፒሪየንስ ደግሞ ያስፈልጋል። በደንብ ስኪል የሆነ ደግሞ ዴቨሎፐሮች ባሉበት ደግሞ የኮስቱንም ሚኒማይዝ ማድረግ ይቻላል፣ ኢፈርቱን ሚኒማይዝ ማድረግ ይቻላል። በስኪል የሆነ 2 ሰው የሚሰራው ስራ እና ምናልባት 5-6 ደግሞ ጁኒየር የሆነ ዴቨሎፐር የሚሰራው ስራ ሊለያይ ይችላል። ስለዚህ አንድ ቲም ኤክስፒሪየንስ የሚባል ነገር አለ። ዴን ቱል ኤንድ ቴክኖሎጂ ከእያንዳንዱ ቴክኖሎጂ ጋር አብሮ አፕዴት ማድረግ መቻል ፕሮዳክቲቪቲን ኢምፕሩቭ ማድረግ እንድንችል ያደርገናል። ዴን በስተመጨረሻ ደግሞ ሪኳየርመንት ስቴቢሊቲ አለ። ስለዚህ ስቴብል የሆነ ሪኳየርመንት ባለ ቁጥር ኮስቶችም አይባክኑም። ስለዚህ ኢፌክቲቭ ምን እንደምንሰራ ከዛ ሪኳየርመንት አንፃር አብራርተን መግለጽ እንችላለን ማለት ነው። ስለዚህ ኦቨርኦል ያየነው እነዚህ ናቸው። ኮስት ምንድናቸው? ኢፈርት ምንድነው? ስኬጁል ምንድነው? እነዚህ ነገሮች ለምንድን ነው የሚጠቅሙን? ከዛ ደግሞ እነዚህ ነገሮች ደግሞ ምን አፌክት ያደርጋቸዋል የሚለው ነው። ቴንክ ዩ ሶ ማች። ሰላም እንዴት ናችሁ? ማክዳ እባላለሁ። የዋቸሞ ዩኒቨርሲቲ 5ኛ ዓመት የሶፍትዌር ኢንጂነሪንግ ተማሪ ነኝ። ከላይ እንዳየነው ኮስት እና ኢፈርት እንዴት ሜጀር ማድረግ እንደሚቻል አይተናል። አሁን ደግሞ ከኔ ጋር ሶፍትዌር ኮስት ሞዴልን እናያለን ማለት ነው። ዋት ኢዝ የሶፍትዌር ኮስት ሞዴል ለሚለው ሶፍትዌር ኮስት ሞዴል ኢዝ ሲስተማቲክ ሜተድ ዩዝድ ቱ ኤስቲሜት ዘ ኮስት ኢፈርት ኤንድ ታይም ሪኳየርድ ቱ ዲቨሎፕ የሶፍትዌር ሲስተም። በዚህ ሞዴል ምንድን ነው የምናደርገው? ኮስትን ኢፈርትን ኤንድ ታይምን ሜጀር ለማድረግ የሚጠቅመን ሞዴል ነው ማለት ነው። ይህንን ሞዴል ደግሞ መጠቀማችን ለእነዚህ ነገሮች ይጠቅመናል ማለት ነው። ሄልፕስ ኢን ፕሮጀክት ፕላኒንግ ኤንድ አኩሬት በጀቲንግ ነው። ፕሮጀክት ፕላኒንግ የምንለው እንዴት ነው? ፕሮጀክቱን ከመጀመራችን በፊት ስንት ዴቨሎፐር ያስፈልገናል፣ ምን ያህል ጊዜ ይፈጃል እና ፕሮጀክቱ ምን ያህል ስራ አለው፣ ምን ያህል ኮምፕሊኬትድ ነው የሚለውን እናይበታለን ማለት ነው። በጀቲንግ ደግሞ የገንዘብ መጠኑን ማለት ነው። ገንዘቡ በትክክል ምን ያህል ነው የሚወጣው የሚለውን እናያለን ማለት ነው። ሌላኛው ደግሞ ሰፖርት ኢፊሽንት ሪሶርስ አሎኬሽን። ይህ ደግሞ ዲቨሎፐሮቹ ምን ያህል ሰው ያስፈልገናል ቅድም እንዳለው፣ እንዲሁም ደግሞ እነሱ ምን ያህል ጊዜ ይፈጅባቸዋል ይህን ፕሮጀክት ለመስራት የሚለውን ለማወቅ ይጠቅመናል። ሌላኛው ደግሞ ዲሲሽን ሜክ ለማድረግ በፕሮጀክቱ ላይ የተለያዩ ዲሲሽኖች ሜክ ለማድረግ ይጠቅመናል። እንደ አጠቃላይ ብዙ ጥቅሞች አሉት። እንዲሁም ደግሞ ሪዲዩስ ደ ሪስክ ኦፍ ደ ኮስት፣ በኮስት ላይ ያሉ ሪስኮችን ለመቀነስ ይጠቅመናል ማለት ነው። እና ይህንን ሞዴል ስንጠቀም እነዚህ ኢንፑቶች ያስፈልጉናል። የመጀመሪያው ምንድን ነው? ሳይዝ ኦፍ ደ ሶፍትዌር ነው። ይህም ላይን ኦፍ ኮዶች እና ፋንክሽናል ፖይንቶች ማለት ነው። ሌላኛው ደግሞ ኮምፕሌክሲቲ ኦፍ ደ ሲስተም ነው። ምን ያህል ኮምፕሊኬትድ ነው የሚለውን ሲስተሙን። እንዲሁም ደግሞ የቲሙ ኤክስፔሪየንስ ስኪላቸው ምን ያህል ነው፣ ሃይ ስኪል አላቸው ወይ የሚለውን እነዚህም እንደ አንድ ኢንፑት ነው ማለት ነው። እንዲሁም ደግሞ ቱሎች እና ቴክኖሎጂዎች የምንጠቀማቸው እነዚህም ኢንፑት ሆነው ያገለግሉናል። ሌላኛው ደግሞ ዲቨሎፕመንት ኢንቫይሮንመንቱን፣ እነዚህ ሁሉ ኢንፑት ናቸው ማለት ነው። ለዚህ ሞዴል እንደ ግብአት ሆነው ያገለግላሉ። ቹን እናያለን ማለት ነው። ብዙ አይነት ታይፖች አሉት። ሜን የምንላቸውን እዚህ ጋር ዘርዝረናቸዋል። የመጀመሪያው አልጎሪዝሚክ ሞዴል ነው። ይሄኛውም ማቴማቲካል ኢኩዌሽንን በመጠቀም ኮስት ስቲሜሽንን ካልኩሌት ለማድረግ ይረዳናል። ኮኮሞ የሚባለው ኮንስትራክቲቭ ኮስት ሞዴል የምንለው በኋላ በደንብ በሰፊው እናየዋለን። የዚህ ምሳሌ ነው ማለት ነው። ሁለተኛው ደግሞ ኤክስፐርት ጀጅመንት የምንለው ነው። ይሄኛው ደግሞ ከኤክስፔሪየንስ ካላቸው ዲቨሎፐሮች በመነሳት ጀጅ የምናደርገው ነው፣ ፕሬዲክት የምናደርገው ነው ማለት ነው። ሶስተኛው ደግሞ አናሎግ ቤዝድ ኤስቲሜሽን ይባላል። ይሄኛውም ደግሞ ኮምፔር ኤ ኒው ፕሮጀክት ዊዝ ሲሚላር ኮምፕሊትድ ፕሮጀክት፣ ካለቀ ፕሮጀክት ጋር አዲሱን ፕሮጀክት ኮምፔር በማድረግ ፕሪዲክት ማድረግ ነው። አራተኛው ደግሞ ፓራሜትሪክ ሞዴል ነው። ይሄኛው ደግሞ ምንድን ነው?
ስታቲስቲክ ሪሌሽን በመጠቀም ፕሮጀክቱን ፕሪዲክት ማድረግ ማለት ነው፣ ኮስቱን እና ኢፈርቱን ማለት ነው። ይህንን ይመስላሉ። ሶ ይህንን በመጠቀማችን ሶፍትዌር ኮስት ሞዴልን በመጠቀማችን ምን አድቫንቴጅ አለው ስንል የመጀመሪያው ስትራክቸርድ የሆነ ኤስቲሜሽን ፕሮቫይድ ያደርግልናል። ሌላኛው ደግሞ ፕላናችንን በትክክለኛ መንገድ እንዲሄድ ያደርገዋል። ሪስኮችን ማኔጅ ለማድረግ ማለት ሪስኮችን የሚመጡትን ሪስኮች ቀድመን ለማወቅ ይረዳናል ማለት ነው። እንዲሁም ደግሞ ይሄን ፕሮጀክት አሪፍ ነው ስንል ምን ማለታችን ነው? በጣም ኢዚ ነው ለመጠቀም፣ እንዲሁም ደግሞ ፍሌክሲብል ነው፣ ለተለያዩ ፕሮጀክቶች ጋር መሄድ ይችላል ማለት ነው። ይሄንን ካልን ይሄኛው ሶፍትዌር ኮስት ሞዴል ሊሚት የሚያደርጋቸው ነገሮች አሉ። ከነዚህም ውስጥ የመጀመሪያው ምንድን ነው? ሪኳየርድ አኩሬት የሆነ ኢንፑት ዳታ ያስፈልጋል ማለት ነው። ይህን ትክክለኛ የሆነ ዳታን መጠቀም መቻል አለብን ማለት ነው። ይሄ አንዱ ሊሚቴሽን ነው። ሌላኛው ደግሞ ዲፊካልት ቱ ኤስቲሜት ሳይዝ ኤርሊ፣ የፕሮጀክቱን ላይን ኦፍ ኮዶችን ሳይዙን ቀድመን ኤስቲሜት ለማድረግ በጣም እንቸገራለን። ያ አንዱ ሌላው ሊሚቴሽን ነው ማለት ነው። ሌላኛው ደግሞ ሜይ ኖት ቢ ፌልድ ኦል ታይፕ ኦፍ ፕሮጀክትስ፣ ይሄ ፊት ላያደርግ ይችላል ማለት ነው ከተለያዩ ፕሮጀክቶች ጋር። እሱም አንድ ሊሚቴሽን ነው። የሌላኛው ደግሞ ምንድን ነው? ካን ቢ አፌክትድ ባይ ሂውማን ፋክተርስ፣ ለምሳሌ የቲም ሜምበሮቻችን ኢንዲቪዥዋል ስኪላቸው ኤፈርታቸው በየጊዜው ሊቀንስ ይችላል። የተለያዩ ስኬጁሎች ሊበላሹ ምናምን ይችላሉ። ይሄኛውም አንዱ ሊሚቴሽን ነው ማለት ነው። ሰው እንደዚህ ካልን የራሱ የሆነ ፎርሙላ አለው። ኢፈርት ኢዝ ኢኳልስ ቱ ኤፍ ሳይዝ ኮምፕሌክሲቲ እና ፋክተርስ። ኤፍ ምንድን ነው? ፋንክሽን ወይም ደግሞ ሪሌሽን ማለት ነው። ሳይዝ ቅድም እንዳልነው ምን ያህል መጠን አለው ላይን ኦፍ ኮድ የምንለው ነው። ኮምፕሌክሲቲ ደግሞ ምን ያህል ከባድ ነው ቀላል ነው የምንለው ነው። ፋክተርስ ደግሞ ስንል ለምሳሌ የቲሙ ኤክስፒሪየንስ ሊሆን ይችላል። እነዚህን በማሰብ ነው ማለት ነው። ሶ ከስር ደግሞ እንግዲህ በሚቀጥለው ፓርት ላይ ኮኮሞን እናያለን ማለት ነው። ቴንኪዩ። ሰላም፣ ኢየሩሳሌም ደስታ እባላለሁኝ። ከዋቸሞ ዩኒቨርሲቲ የአምስተኛ ዓመት የሶፍትዌር ኢንጂነሪንግ ተማሪ ነኝ። ዛሬ ከኔ ጋር የምንመለከተው ኮኮሞ ሞዴልን ነው። ከዚህ በፊት እንደተመለከትነው ሜዠሪንግ ኮስት ኢፈርት እና ደግሞ ሶፍትዌር ኮስት ሞዴልን ተመልክተናል። እኔ ጋር ደግሞ ኮኮሞ ሞዴልን እንመለከታለን። ኮኮሞ ሞዴል የምንለው ኮንስትራክቲቭ ኮስት ሞዴል ብለን እንዘረዝረዋለን። ኮንስትራክቲቭ ኮስት ሞዴል ማለት ደግሞ ለሶፍትዌር ኤስቲሜሽን ሞዴል በጣም መሰረታዊ የሆነ ነገር ነው። ፕሮቫይድ የሚያደርግልን አፕሮች ደግሞ ስትራክቸራል የሆነ አፕሮች ነው። ኮኮሞ ሞዴል ስትራክቸራል የሆነ አፕሮች ፕሮቫይድ ሲያደርግልን የፕሮጀክት አትሪቢዩት እና ስኬልን ኮንሲደር ያደርጋል ማለት ነው። ፕሮጀክት አትሪቢዩትን እና ስኬልን ኮንሲደር በማድረግ የዲቨሎፕመንት ኢፈርት፣ ኮስት እና ስኬጁልን ፕሪዲክት ያደርግልናል ማለት ነው። ይህን ያህል ስለ ኮኮሞ ከተመለከተ ለምን ኮኮሞ ክሬት ተደረገ የሚለውን ሀሳብ ደግሞ ስናነሳ በ1970ዎቹ ሶፍትዌር ፕሮጀክት ፍሪኩዌንትሊ ሚስ በጀት ኤንድ ስኬጁል ታርጌት የሚል ነገር እናገኛለን። በ1970ዎቹ ሶፍትዌር ፕሮጀክት በጣም ብዙ ጊዜ በየበጀትን እና የስኬጁላቸውን ታርጌት ሚስ ያደርጉ ነበር ማለት ነው። ምክንያቱም ኤስቲሜሽን ቴክኒካቸው ጉድለት ስላለበት ወይ ደግሞ የተጣራ ቴክኒክ ስለሌለው ማለት ነው። እና በዚህ ጊዜ ነበረ ባርዊል ቡሃም የተባለ ሰው ኮኮሞን ዲቨሎፕ ያደረገው ማለት ነው። ይህንን ፕሮሰስ በሳይንቲፊክ በሆነ መልኩ እንዲካሄድ ኮኮሞን ዲቨሎፕ ያደረገው ማለት ነው። እንደተነጋገር ነው ቻሌንጅ የነበረው ነገር
ኤስቲሜት ይደረግ የነበረው ቤዝድ ኦን ኢንቱዊሽን ነበረ። ይህ ሰው ጎሃም አፕሮች ደግሞ ዲቨሎፕ ያደረገው ኮኮሞን በ1981 ነው። ዳታን ያገኘ የነበረው በ63 63 ሪል ዳታን ያገኘ የነበረው ዲአር ደብሊው አሮስፔስ ፕሮጀክት ላይ ነበረ እና ባገኘው ፕሮጀክት ባገኘው ዳታ ድራይቭን ሞዴል ሰራ ማለት ነው። የኮኮሞ ሞዴል ጎል ሶፍትዌር ፕሮጀክት ፕላን ላይ ሶፍትዌር ፕሮጀክትን ኢምፕሩቭ ለማድረግ ነው። ኢምፕሩቭ የሆነ የነበረው ደግሞ ኦዲተብል፣ ሪፒተብል እና ትራንስፓረንት የሆነ ኤስቲሜሽን ሲጨመርበት ሶፍትዌር ፕሮጀክት ፕላን ኢምፕሩቭ ይደረጋል ማለት ነው። ኮኮሞ ሞዴል ኤስቲሜት የኢንፑት አድርጎ ይጠቀም የነበረው 1000 ኦፍ ላይን ኦፍ ኮድ ነው። ይሄ 1000 ላይን ኦፍ ኮድ እንደ ፕራይመሪ ኢንፑት ይጠቀምና አውትፑት አድርጎ እንደ አውትፑት የሚያወጣው ወይ ደግሞ ውጤቱ የሆነ የነበረው ዲቨሎፕመንት ኢፈርት፣ ዲቨሎፕመንት ታይም እና ፐርሰናል ሪኳየር ነው። የነዚህን ቫሊዩዋቸውን ወይ ደግሞ ኤስቲሜሽኑን በትክክል ማግኘት እንችላለን ማለት ነው። ኢንፑቱን 1000 ኦፍ ላይን ኦፍ ኮድ ተጠቅሞ ማለት ነው። እና ኮኮሞ ፈርስት ወይ ደግሞ ኦሪጂናል ኮኮሞ ሞዴሉን እና ፎርሙላውን ስንመለከት ኦሪጂናል ኮኮሞ ሞዴል ካልኩሌት ሶፍትዌር ዲቨሎፕመንት ኢፈርት ቤዝድ ኦን ፕሮጀክት ሳይዙ ላይ እና የሴት ኦፍ ኢምፔሪካል ድራይቭን ኮንስተንት ላይ ቤዝድ መሰረት በማድረግ ሶፍትዌር ዲቨሎፕመንት ኢፈርትን ካልኩሌት ያደርግልናል ማለት ነው። ከታችን የምንመለከተው ይሆናል። ሞዱንም እንመለከታለን፣ ኮንስታንቶቹንም እንመለከታለን ማለት ነው። ኢፈርቱን ካልኩሌት ሲያደርግ ኢፈርት ኢዝ ኢኳልስ ቱ ኤ ታይምስ 1000 ላይን ኦፍ ኮድ ፓወር ኦፍ ቢ፣ ዲቨሎፕመንት ታይም ደግሞ ሲ ታይምስ ኢፈርት ፓወር ኦፍ ዲ ይሆናል ማለት ነው። እነዚህን ኢፈርትን እና ዲቨሎፕመንት ታይምን ካገኘን በኋላ ኢፈርት ኦቨር ዲቨሎፕመንት ታይም ስናደርግ ደግሞ የሚያስፈልገንን የሰዎች መጠን እናውቃለን ማለት ነው። እነዚህን ቤዝድ አድርጎ የሚሰራው ኮኮሞ ፈርስት ወይ ደግሞ ኦሪጂናል ኮኮሞ ሞዴል የምንለው ነው ማለት ነው። እና ሶስት አይነት የፕሮጀክቶችን በሶስት ካታጎሪ ያስቀምጣቸዋል፣ በሶስት ካታጎሪ ሞድ ያስቀምጣቸዋል ማለት ነው። እና ካታጎራይዝ ስናደርጋቸው ኦርጋኒክ ሞድ የምንለው እነዚህን ዲስክሪፕሽኖች ይይዛል። ስሞል ቲም ይኖረዋል፣ ኤክስፔሪንስድ ፐርሰናል ይኖረዋል፣ ስታብል ኢንቫይሮንመንት እና ፍሌክሲብል ሪኳየርመንት ይኖረዋል ማለት ነው። አንድ ፕሮጀክት ኦርጋኒክ ሞዴል ከሆነ ከላይ ኢፈርትን እና ዲቨሎፕመንት ታይምን ካልኩሌት ስናደርግ የምንጠቀመው ኮንስታንት እዚሁ ኦርጋኒክ ሞዴል ላይ የተሰጠንን ቫሊዩ ነው ማለት ነው። እና ሰሚ ዲቴክትድ ሞዴልም የምንለው ዲስክሪፕሽኖቹ እንደተቀመጠልን ሚክስድ ቲም፣ ሞዴሬት ኤክስፔሪንስ እነዚህን ዲስክሪፕሽኖች ይይዛል። እና ይህም ሰሚ ዲቴክትድ ሞድም ፕሮጀክት ይሄንን ሲይዝ ኮንስታንቱን የምንጠቀመው እዚህ ጋር በተቀመጠልን መሰረት ነው ማለት ነው፣ ኢፈርትን እና ዲቨሎፕመንትን ለመስራት። ኢምቤድድ ሞድም ይህንን ይመስላል ማለት ነው። እና ከዚህ በመቀጠል ደግሞ ኮስት ኮኮሞ ፈርስት ኤስቲሜት ሌቭል አለው፣ ሌቭሎች አሉት። እና ሞዱን ስንመለከት ሞዱ ሌቭሎች አሉት። ቤዚክ ኮኮሞ የምንለው ፕሮጀክት ሳይዝ አለ። ፕሮጀክት ሳይዝን እና ከሶስቱ ሞድ አንዱን በመጠቀም በሚያስፈልግበት ጊዜ የሚቀርብ ነው ማለት ነው። ኢንተርሚዲየት ኮኮሞ የምንለው ደግሞ ቤዚክ ሞድን 15 ኮስት ድራይቭን ኢንኮርፖሬት በማድረግ ድራይቭን የምንላቸው ደግሞ ፋክተር ላይክ ፕሮዳክት አትሪቢዩት፣ ሃርድዌር ኮንስትሬንት፣ ፐርሰናል ካፓቢሊቲ ኤንድ ፕሮጀክት አትሪቢዩት የምንላቸውን ድራይቨሮችን ኮስት ድራይቨሮችን
በቤዚክ ኮኮሞ ላይ ኤክስፓንድ በማድረግ ኢንተርሚዲየት ኮኮሞን ማግኘት እንችላለን ማለት ነው። እና ዲቴል ኮኮሞ የምንለው ደግሞ the highest level of accurate and applying cost driven to each phase of the software development life cycle እያንዳንዱ ሶፍትዌር ላይፍ ሳይክል ላይ ሪኳየርመንት ለምሳሌ ሪኳየርመንት ጋዘር ስናደርግ ዲዛይን ላይ፣ ኮዲንግ ላይ፣ ቴስቲንግ ላይ እያንዳንዱ ፌዝ ላይ አፕላይ እያደረግን በጣም ይሄኛው እያንዳንዱ ፌዝ ላይ ስንጠቀመው አኩሬት የሆነ ሌቭል ነው የሚሆነው ማለት ነው። ዲቴል ገብተን ለሪኳየርመንት የምንሰጠውም ኢስቲሜት ይኖራል። ለዲዛይን የምንሰጠው ኢስቲሜት፣ ለኮዲንግም ለቴስትም የምንሰጠው ኢስቲሜት ይኖራል እና በዚህ መልኩ ስንሰራው ዲቴል ይገባና አኩሬት የሆነ ኤስቲሜሽን ማግኘት እንችላለን ማለት ነው። ኢንተርሚዲየት ላይ ፕሪሲሽን ነው የምናገኘው ማለት ነው። ሰላም፣ እኔ ደግሞ ሰላማዊት ተሾመ እባላለሁ። የአምስተኛ ዓመት ናቸው ዩኒቨርሲቲ የሶፍትዌር ኢንጂነሪንግ ተማሪ ነኝ። ያለ ድምፅ ይቅርታ እየጠየቅኩኝ ከኔ ጋር ደግሞ ኮኮሞ ሰከንድን እናያለን። ኮኮሞ ሰከንድ ኮኮሞ ፈርስት የኮኮሞ ሰከንድ ቤዚኩ ነው። ሪሊዝ የሆነው በ2000 ሲሆን ማለት በ1999 መጨረሻ አካባቢ ነው። ኮኮሞ ሰከንድ ሞደርናይዝ ነው። ያኛው ወተርፋል ላይ ብቻ ነው። ፈርስቱ ወተርፋል ሞዴል ላይ ነው በደንብ ስቲሜት የሚያደርገው። ይሄኛው ግን ሞደርን የሆነ ሜቶዶሎጂዎች ላይ ስቲሜት ያደርጋል። ልክ ኒው ፕሮጀክት ታይፖች ላይ ማለት ነው። ስሪ ሰብ ሞዶች ይኖሩታል። የመጀመሪያው አፕሊኬሽን ኮምፖዚሽን ነው። አፕሊኬሽን ኮምፖዚሽን የምንለው ምንም አይነት ኖሌጅ ሳይኖረን ሲቀር የአርኪቴክቸር ዲዛይኑ ምንም አይነት ኖሌጅ ሳይኖረን ሲቀር የምንጠቀምበት ሌቨል ነው። ይሄኛው ሌቨል ላይ ግራፊካል ዩዘር ኢንተርፌስ ቢልደር አካባቢ ማለት ነው። ሰከንዱ ላይ ደግሞ ኤርሊ ዲዛይን ነው። ይሄኛው አርኪቴክቸሩ ዲፋይን ከተደረገ በኋላ የምንጠቀምበት ነው። ከዛ ሶስተኛው ፖስት አርኪቴክቸር የምንለው ደግሞ ይሄ ስቴብል ሲሆን አርኪቴክቸሩ ስቴብል ሲሆን ሞስት ዲቴል ሞዴል የምንሰራበት ነው ማለት ነው ይሄኛው ፓርት። እና 5 ስኬል ፋክተሮች ይኖሩታል። 17 ኮስት ድራይቨሮች አሉት። ያኛው ፈርስት ላይ 15 ኮስት ድራይቨሮች ናቸው። እዚህ ላይ ግን 17 ናቸው። ስኬል ፋክተሮቹ እነዚህ 5 ስኬል ፋክተሮች ምን በውስጣቸው አለ? ፕሪሲደንትነስ፣ ከዛ ዲቨሎፕመንት ፍሌክሲቢሊቲ አለ፣ አርኪቴክቸር ወይም ሪስክ ሪዞሉሽን፣ ከዛ ቲም ኮሄሽን እና ፕሮሰስ ማቹሪቲ አለ። ይህ ማለት ይሄ እነዚህ 5 ፋክተሮች ማለት የመጀመሪያው ፕሬሲደንትነስ ማለት ምን ያህል ከዚህ በፊት ምን ያህል ያውቃል ድርጅቱ ምን ያህል ስለ ከዚህ ሰርቷል ወይ ኢስቲሜት አድርጎ ያውቃል ወይ የሚለውን ነገር ነው። እንደዛ ሲሆን ይቀላል። ከዚህ በፊት ናውሌጅ ካለው ይቀላል ማለት ነው። ዲቨሎፕመንት ፍሌክሲቢሊቲ ማለት ደግሞ ነፃነት፣ ምን ያህል ነፃነት አለው ይህንን ኢስቲሜት ለማድረግ ቲሙ ወይም እዛ ውስጥ የሚሰሩ ሰዎች ምን ያህል ነፃነት አላቸው የሚለውን ነው። ነፃነት ካላቸው አሪፍ የሆነ ኤስቲሜሽን ይካሄዳል ነው። ቀጣይ ደግሞ ሪስክ ሪዞሉሽን ምን ያህል ሪስኮችን ቀድሞ ሪዞሉት ማድረግ ይቻላል የሚለው ነው። ቲም ኮሄሽን ደግሞ ቲሞች አብረው መስራታቸውን አብረው በደንብ መስራታቸውን የሚያሳይ ነው። በደንብ የሚሰሩ ከሆነ ያው ኤስቲሜሽናችንም አሪፍ ይሆናል ማለት ነው። ከዛ ፕሮሰስ ማቹሪቲ ምን ያህል ብስለት አለው ድርጅቱ ስራን ለመስራት ምን ያህል ብስለት አለው የሚለውን ነው የሚያሳይ። ድርጅቱ በደንብ እውቀት ካለው አሪፍ የሆነ ኤስቲሜት ማድረግ ይችላሉ። ኮስት ድራይቨር ላይ ስንሄድ እነዚህ 17ቱ ኮስት ድራይቨሮች ላይ እነዚህ ቤዝድ ይሆናሉ። እነዚህ ወደ 5 ፕሮጀክት አትሪቢዩቶች ላይ ቤዝድ ሆኖ ነው የሚሰሩት። የመጀመሪያው ሪዩዚቢሊቲ አለ፣ ሪኳየርመንት፣ ሶፍትዌር ሪዩዚቢሊቲ፣ ቀጣይ ዶክመንቴሽን፣ ማች ቱ ላይፍ ሳይክል ኒድስ፣ ከዛ ፐርሰናል ኮንቲኒቲ፣ ከዛ መልቲ ሲት ዲቨሎፕመንት፣ ዘን ሪኳየርመንት ዲቨሎፕመንት ስኬጁል ላይ እነዚህን ፊት የሚያደርጉ ለመስራት 17ቱን መልቲፕሎች ኮስት ድራይቨሮችን ያወጡልናል። ደን ኤግዛምፕል ስናይ ኮኮሞ ሞዴል የተሰራ ኤግዛምፕል ምንድን ነው የሚለው ጥያቄው 50 ነምበር ኦፍ ላይን ኦፍ ኮድ ያለው 1000 ኦፍ ላይን ኦፍ ኮድ ያለው እና ክላሲፋይድ ኦርጋኒክ ሞድ ላይ የሆነ ፕሮጀክት ኤስቲሜት ስናደርግ እንዴት ነው? በኮኮሞ ነው። ልክ ኮኮሞ ፈርስት ላይ ስናይ ኦርጋኒክ ኮንስታንት አለው። ኤ የራሱ የሆነ ኮንስታንት አለው፣ ቢ የራሱ ኮንስታንት አለው። ከዛ እሱን እንወስድና ከዛ 1000 ኦፍ ላይን ኦፍ ኮድ አለን 50 ነው። ከዛ እነሱ ኤ ሲባዛ በኤልኦሲ ዘ ፓወር ኦፍ ቢ ነው የምናደርገው።
እሱን ከሰራን በኋላ ፐርሰን መንዝን እናገኛለን ኢፈርትን ማለት ነው። ታይም ደግሞ ስንሰራ ታይሙ ሲ ሲባዛ ነው የሚሆነው። ሲ ኮንስታንት ነው በኦል ሞዶች ላይ ተመሳሳይ ነው 2.5 ነው ሲባዛ እንትኑ አለ ፐርሰን መንዝ አለ ዘፖር ኦፍ እንልና ዲ እናደርጋለን ማለት ዲም ኦርጋኒክ ላይ ኮንስታንት ነች 0.38 ነች። እሱን እናደርግና 16 መንዝ ይመጣል። ከዛ ሪኩዌርድ ስታፍን ስንፈልግ ማለት ምን ያህል ሰው ያስፈልገናል የሚለውን ሁለቱን ዲቫይድ ነው የምናደርገው። ሁለቱን ዲቫይድ ስናደርግ 9 ፒፕሎች ያስፈልጉናል ማለት ነው። ያን እንሰራ እንደዚህ ነው ኤስቲሜት የሚደረገው ነው ኮኮሞ ላይ። ከኮኮሞ ስትሬንግዝ ኤንድ ሊሚቴሽን ያው ኮኮሞ ስትሬንግዙ ምንድነው ትራንስፓረንት የሆነ ኤንድ አውዲተብል የሆነ ኤስቲሜት ማድረግ እንችላለን። ማለት ምን ያህል ኮስቶች ስለ ኮስት ስለሆነ የሚያወራው ኮስቱን ትራንስፓረንት በሆነ መንገድ ይሄ አንደርስታንድ ቫሪፊኬሽን ኤንድ ጀስቲፋይ የሆነ ኤስቲሜሽን ክሊር የሆነ አንደርስታንድ የሆነ ኤስቲሜሽን እንድንሰጥ ያደርገናል በዚህ ስንሰራ በኮኮሞ። ከዛ ኮሊብሬቴብል ቴብል ይሄ ደግሞ ካምቢ ፋይን ተርንድ ዩዝ ቱ ኦርጋናይዜሽናል ስቶሪ ፕሮጀክት ዴት ይሄ ያለፈ ፕሮጀክትን ስለሆነ ዴትን ስለሆነ የሚወስደው ብዙ ያለፉ ፕሮጀክቶችን ሰብስቦ ስለሆነ የሚይዘው አኳሬት ነው ወይም ታማኒነት አለው። ፍሌክሲቢሊቲ ዲፕስ ደግሞ ይሄ በሌቭል ስለሆነ የምንሰራው ኢንተርሚዲየት ዲቴል ከቤዚክስ ጀምሮ ኢንተርሚዲየት ዲቴል እያላል የሚሄደው ሌቭሉን እየሰራን በምንሄድ ጊዜ አዳፕተብል የሆነ ፕሮጀክት ፌዞች ጋር አዳፕተብል እየሆነ ይሄዳል ነው። ጥቅሙ ይሄ ነው። ሊሚቴሽኑ ደግሞ ያው ላይን ኦፍ ኮድን ካውንት ስለምናደርግ በዚህ ሰዓት ደግሞ በኤአይ የሚሰሩ ብዙ እንትኖች ስላሉ ኮዶች ስላሉ በጣም ትንሽ የሆነ በትንሽ ኮድ በአሪፍ የሆነ ፕሮጀክት ስለሚሰራ እርግጠኛ አይደለንም። አሁን ይሄ በነምበር ኦፍ ላይን ኦፍ ኮድ እንትን ኤስቲሜት ማድረጉ ትንሽ ሊከብድ ይችላል። ፕራይመሪ ኢንፑት ስለሆነ እሱ ማለት ነው። ሌጋሲ ዳታ ሴት አለው። ሌጋሲ ያው ስትሪ ስለሚጠቀም ሌጋሲ የሆነ ይሄ አሁን ክላውድ ኮምፒውቲንግ አለ፣ ማይክሮሰርቭ አለ፣ ኤአይ አሲስታንሶች አሉ። ይሄ ግን ሌጋሲ ዳታ ሴት ነው የሚጠቀመው። ፑር አጃይል ፊት ነው። ፑር አጃይል ፊት ማለት ይሄ ሲግኒፊካንት የሆነ ኮላቦሬሽን ካልኖረ አጃይል ሜትድን ሲኩዌንሻል ያሰብ መስራት አይችልም። ኢተሬቲቭ ፍሎ ማድረግ አይችልም በደንብ። ይሄ ነው ሊሚቴሽኑ። ዚስ ኦል አባውት ታይትል